ወስኩድ እንግዲህ ዩቲዩብ ትናንት አይታችኋል ሃሮንን አሞኖ ስጄ ነበረ በጣም ተናዶ ነበረ በጣም ሲሰርብ ምናምን ነበረ እንግዲህ አሁንም ከስዩም ጋር ከመተባበር ይሄንን ስጦታ ነው ብለን ግን በጣም የማይሆን ነገር እንሰጣለን ማለት ነው እንግዲህ የሳይ አንከተል እኔ ማለት ነው ጁስት እንደሌሉበት ማሳው ከፈልገው በጣም ጸዴ ነው ይመስላል ይሄ ማሰብሽ ራሱ ሃሮን forgive and forget ይቅርታ በለኝ እንጂ ጫማና ትችላል ነው የማይክ ቪዲዮ ሲሰራ ይመስላል ምን ነው አስሪመጣው ዩቲዩብ ቪዲዮ ነው እንደኔ እና ትናንት ስላስከፋው ዛሬ ስጦታ ልሰጠው እንደ ይቅርታ ማለት ነው አልፈልግም ጫማዬ ነው ስትሪም ላይ ነው ጫማዬ ስለ ከሰጣለሁ ምን ሰጥ ይሆናል ስትሪም ላይ አብረን ከፍታለን ማለት ነው ሶ የመጀመሪያ ዩቲዩብ ነው ጋይስ ሰብስክራይብ ያደርጉ በልኝ ሰብስክራይብ አንድ አታርጉ ሰብስክራይብ አንሰብስክራይብ ብሎክ ሪፖርት አድርጉ ሰብስክራይብ ያደርጋችሁልኝ ወዳችኋለሁ ማይ ፋሚሊ የዩቲዩብ ፋሚሊ ማን ነው እንደዚህ ያሰረለ ማን ነው እንደዚህ ነው ይመከራ አንተ ነው ይመከረው እንደዚህ ነገር አታውቀው አይደረግበት ይሄ ዱርዬ ነገር ተወቀ ሲያስጠላ እናቴ ትሙትሽ እንሰጣለን እኔ ግን በጣም ስለማዝን ይሄን እንሰጣለን አይ ግን ስለ አስቡ እንደዚህ ማድረግ ራሱ ትልቅ በቃ እንደዚህ ኮፍያ ኖርማል ኮፍያ ነው ስትሪም ላይ እንከፍታለን ይቻላል የለውም እንግዲህ ቤተሰብ እናቴ ጋር ልሄድ ነው እኔ ሰላሳ ደቂቃ ላይቭ እንግባ አሁን ባንተ ላይቭ ነው በኔ ላይ ችግር የለውም መግባት ይገባለሁ ግን 11 ሰዓት አይሻልም አሁን ነው መግባት አለብኝ የመከረኝ ሰው ስላለ አሁን ነው መግባት ግዴታ አሁን ነው መግባት በቃ ሴት አፕ ላድርግላችሁ እስከዛ ሰብስክራይብ ክፍል ማን ይመከሩ ዱርዬ አንተ ልጅ አንዴ የራስህ ተበላሽተህ ሰው ታበላሽተህ ለራስህ ተበላሽተህ የተበላሽው አልመስልም ብላክ ኤስ ኔግ የካሜራ እና አዘጋጅልኛ ሃሩ ቶሎ እንጨርስ አንተም ወደ ጉዳይ ምንድነው አዘጋጅ እዚህ ስትሪም ላድርግ እዚህ ነው የምትፈልገው ስትሪም አይሻልም ካሜራውን ነግሮታል ፎቶ ይነሱበት ሄዷል አርግለታል ወይም ታ እኔ አልቀበልም ተሰበረ I'm sorry በቃ I'm sorry አይ የተሰበረ ስጦታ ለኔ ስፖርት የሰራሁበት ቂጤን እያመመኝ ነው እና ይቅር ሲታብ ነው የት ነው የምታሩት አሳየው እዚህ በቃ ሌታችን አልተሰበረም ይዝጋል አርጎ ነው ከፊን እጅን ለገና ዘይላጥላ አቆርጧል ይሄን ይቀርብ ይድረስ ነው ይሆናል አይደል ይሆናል ግን ኧረ ወይኔ አይሆንም ያስቃል ይዩ ደስላ በዚህ አጋጣሚ አይታችሁታል አላያችሁትም ሰው እንዳይወጋ እስቲ
ምንድነው ንቀልቁ ወስ ጉድ ጋይስ እንግዲህ ይሄ የመጀመሪያ ዩቲዩብ ቪዲዮአችን ነው። ዝም ብላችሁ ተዝናኑበት። ይሄ ነው ፎቶ ባይዘው ያው ይሁት በጣም ጸዲ ዳም በጣም ጸዲ ቦርሳ ውስጥ ነው። በታች ይዤው ልምጣ። እሺ ሰብስክራይብ እንዳይረሳ። ይሄ ደግሞ ቆልፉታል። አልቆልፉም። እሺ አቶ ሃሩን ስጦታ እየተዘጋጀ ጋይስ መጣው ይቅርታ እንለዋለን። ገብታል በእኔ ስልክ ላይ ማለት በእኔ ስልክ ገብቷል ላይቭ ሃሩን ያማ በቃ ይሁን አይታይም። ጋይስ እኔ ናችሁ አንድ ሺህ ሰው ይግባና ስጦታውን እንሰጠዋለን። ለሃሩን ተዘጋጅቶለታል። ጫማውንም እንመልስለታለን፣ ስጦታውንም እንሰጠዋለን። አዎ ተቀምጦለታል። ታብታብ ያደርጋል። ከታች አዎ ዘና He thinks everything is easy. Just like that መቶ ራንደም ዴይ ላይ እኔ ጉዳይ አለኝ ልወጣ ነው። ትልቅ ሰው ነኝ። እውነት ሰው ላገኝ በሚሄድበት ሰዓት መቶ ስጦታ ቢለኝ መለስኩ ቢለኝ ምን ሊጠቅመኛል? አዎ እና እስቲ አንተ ልስና እና አዊጋሽ ምንድነው ሁኔታው? ስታየው የተረዳው ካሜራማን ነኝ የማውቀው ነገር ይሄ ካሜራማን ትናንት አብረን ነበር ከበይ ካሜራማን ቪዲዮ ምን ትችላል? እረ መከርኩት አጥሽ መከርኩት ምን አባ ስዩም ነው ሃሩን አንተ ነው ስዩም ይኸውልህ ፕሮሰሱ ላይ ያለበት ስዩም ፕሮሰሱ ላይ ያለበት ጋይስ ስዩም ፕሮሰሱ ላይ አዎ ጌም ታይም አትስ አስከሪያ ካለ ከሱ ጋር ስቶ እንደፈለ ዮ ደህና ነህ? እሺ ጥያቄ አሁን ስጦታ ይዤ መጣሁ ብትለኝ መለስኩኝ ብትለኝ እሺ ምንም ግድ እንደማይስከን አጋል ማወቅ የምፈልገው ግን ኦኬ አንድ ጥያቄ አለ። ለምንድን ነው ያደረከው እንደዛ? ኦኬ መመለስ ይችላል፣ ችግር የለም። እንደዚህ ያደረኩበት ምክንያት ምንድን ነው? አንደኛ እኔ ገና እሺ በእድሜ ገና ነኝ ብዬ አስባለሁ። ተሳሳትኩ። ትንሽ የማየውን ነገር መውሰድ እፈልጋለሁ፣ የአማረኝን ነገር በተለይ አንተ ሲሆን እና በቃ ይሄን ይመስላል። ተሳስቼ ነበር ያደረኩት። ይቅርታ ሃሩን። ሳያም አለበት። እኔ የምለው ያለ ፍቃድ ዕቃ ማንሳት በጣም ብልግና እንደሆነ አጣቅ በጣም ብልግና ነው። አሁን ነው ያስተዋልኩት። በስሜቱኝ ነው ቅድም ያደረኩት። ከማን ጋር ሆነ ነበር ይሄን ነገር? ከስዩም ጫለል ጋር በመሆኑ። ስለዚህ አሁን ሲቹዌሽኑን ስታየው ከተፈጠረ በኋላ ዳሜጁን አይተዋል። አዎ ምን ተረዳ? የማይሆን ነገር እንደሆነ ነው የተረዳሁት። ስለዚህ ከዚህ በኋላ የሃሩንን እቃዎች ሳላስፈቅደው ሆነም አስፈቅጄው አለካም እነካል አንዴ አትነካማ። ለምንድን ነው ማትነካው ሲባል ስላልፈለቀ ናዚቱ አይ ሎት ነው በቃ ይቅርታ ሎት ነው በቃ ሃሩን ይሄ አሁን ያለፈ ነገር ነው። አንዴ ማለፋ አተ ኦኬ ማለፋ እሺ አንተኛው ይሄን ነገር ሲያደርግ ለምንድን ነው ታው ያደርገው? አብያ ሪከርድ ምን ላይ ነው ታው ያደርገው? አውቆ ነው እየተከሰኝ ነበር እኔ ካንተ ጋር እንጸባጸብ በቃ እዛ ጋር ወስዶ እየመከረኝ ነበር። እኔ ፈረፍ አውቄ ነው ይለኛል። ለዚህ ልጅ አራያ የምትሆነው በዚህ መልኩ ነው። አንሳ አራያ የምትሆነው ምን ያደርጋሉ? እኔ ሁለታችሁም ልጆች ነው ሁለታችሁም ልጆች ነው።
ፀጉሩ እንደዚህ አሁን ተጨባረረ ሰው ምን አሁን ምንድን ነው ይሄ? ኤኒዌይስ ልነግርህ የምፈልገው ነገር ይሄ ዝባዝንኬ አጉል ቆይታ እዚህ ጋር እነዚህ እዚህ ጋር ያሉ ሰዎች ውሰደው እንትን በልበት እንዲበልበት የሚሉ ማለት ነው። እወዳቸዋለሁ ፋሚሊዎች አንዱ እግዚአብሔር እንዳልወዳቸው እየነገርኩህ እኮ ነው። አንዴ ማታደርቅ እኮ ልጅ ነው ጉዳይ ላይ ባይስ ጉዳይ ላይ ችግር የለም። እዚህ ጋር ተነስቶ ውሰድበት እዛ ጋር ያለው አቃጥለው ምናምን የሚል ሰው እውነት ለአንተ ተጨንቆ እንዳይመስልህ፣ ለአንተ የሚጠቅም ነገር ሊያደርግልህ መስሎ እንዳይመስልህ። ልክ ነህ። ለጭንቅላቱ ኢንተርቴይንመንት ነው ገባህ? ለራሱ መዝናኛ እንዲሆነው በማሰብ እንጂ ለአንተ ተጨንቆ እንዳይመስልህ። ስለዚህ መሀል ላይ ተጠቂ ስንት ዓመት ነው? 18 ምን 16 ዓመት ነው። 16 ዓመት ነው። በዚያ እዚህ እድሜ ላይ የምታረጋቸው እያንዳንዱ እንደ ቀልድ ብለህ የምታረጋቸው ነገሮች በኋላ መዝግቦ ይቀርና ባህሪ እንደዚህ ይሆናል። አንድ የተጣሙ ያደገ ሰው ማስተካከል ከባድ ልክ ነው። እንደምታየው አሁን ሃሩን 10ኛ ክፍል እንደዛ ጥሩ ባህሪ ስለነበረ ሃሩን ያኔ በጥሩ አስተዳደግ 10ኛ ክፍል ላይ ጎበዝ ተማሪ ስለነበረ አሁን ያለበት ደረጃ ደርሷል ማለት ነው። ውሸት አረ ሶሪ ኖ አስረዳ አዳምጥ። እንዴ ዝርፊያ ነው? ኪስ ልገቡ የመጨረሻ በቃ አሁን አንተ ብሎ ነው የምንሰማው። ከዛ እንለያያለን። የመጨረሻ እኔ እናቴ ቤት ሄዶ እናቴ እየጠበቀችኝ ነው። የመጨረሻ አሁን እንሰማሃለን። ጫማህን ቆይ ጫማውን ጋይስ ጫማውን ይኸው በነበረበት ሁኔታ እመልሰዋለሁ ማለት ነው። ውስጡ ፕላስተር ምንድን ነው የረቀቀ ፓርት አለ? ይኸው እንደነበረበት ይኸው ያውቁታል። አሳይተኸኝ እሺ አሁን ስጦታዬን ቁጭ በል። ስጦታው ምንም አያደርግልኝም እኮ አልኩህ። እኔ እፈልጋለሁ እና ይቅርታነት እኔ እፈልጋለሁ። አሳየው ያዘጋጀነው አስበን ነው ለአንተ በቃ ይኸውልህ ይቅርታ ስትለኝ ይቅርታውን የምቀበል እውነት የእውነት ተቀይረህ ከሆነ ነው እንጂ ይሄ ዝባዝ በምን ላደርጋትልሽ? አይ ስጦታው በቂ ነው። ስጦታው በቂ አሁን ስታየው አንተ ራስህ ይሄ ልጅ ተሻሽሏል ማለት አይቀርም። ስለዚህ ጋይስ እስቲ አንዴ ክላፕ እያደረጋችሁ ቻት ላይ እያጨበጨባችሁ ደብሊው እያላችሁ ስጦታው ሊመጣ ነው። ደብሊው ሰይ አይደለም ደብሊው አራጨቱ ደብሊው ሌትስ ጎ አሁን ስጦታው ሊመጣ ነው። ከሰዩ ጋር በመሆን አሮራኒ ሲገለጽ ተፈንዳን መጀመሪያ ደልልሻው ዙርና ለቻቱ ካሳየን በኋላ አንተ ታየው በእናትህ እንዳትየው ቀርመህ ሸፍኑ ቡራው ነው ግለት አይ ችግራቴ ነው እዚህ ያረጋል። አይኑ ያየ ነው። እንዴት ነው በቃኝ። አሎ ምን ልታረጉ ነው? ጨፍናችሁ ደግሞ ምን ልትወስዱ ነው? ትንሽ ነው አትበል። ምን ልትወስዱ ነው? ፒሲ ልትወስዱ ነው? ምን አለወፍ እሺ ይኸው ደብሊው እያላችሁ ጋይስ ኦኬ አያችሁ አየን በሉና ለሱ እናሳየዋለን።
ከዛ ማርያም ያበደ ስጦታ ከሆነ ደብሊው ኢን ዘ ቻት ደብሊው ስጦታ እሺ ልክፈት ነው ምንድነው ቆይ ያዙ አንተ እነሱ ዝግጁ ነህ 1 2 3 ይሄ ይቅርታ እንትኑ ሚኪ ላንተ ያቀርበው ስጦታ ሚኪ ነው ሙሉን ከሰያ ጋር ትንሽ ምክር ሰጥቶኛል እና እንደዚህ ማድረግ አልነበረብኝም በጣም ተሰስቻለሁ ጋይስ ደብሊው አዎ ለታላቅ ወንድሜ እንግዲህ ይሄን ስጦታ መስጠት ፈልጋለሁ ደብሊው ነው ስለዚህ ይሰጠው እስቲ አንድ ቁጥር ይሰጠው ምትሉ እስቲ አንድ ቁጥር ሰጠው አንጀቴን በላው አንድ ቁጥር እንግዲህ በጣም ይቅርታ ባለፈው ባጠፋሁት ጥፋት ይሄን ስጦታ ለሃሮን መስጠት ፈልጋለሁ ሃሮን እባክህ ተቀበለኝ ክርስቶስ ምን ይመጣል ምን ያረጉ ባንታ ይገባ ኖ አረዳቱ ሰጥቶ ለማረኝ ተጠቅጠቀ አረታው ከፈተው ስቶሪ ኮንታ ሰብስክራይብ ያረጋችሁ ዝግጁ ነሽ ለጦርነት እኔ ቻው